ድንቅ የኢቴክ ቲዩብ ቻናል ቤተሰቦቻችን በያላችሁበት ሰላማችሁ በዚህ ተበለለን። አዳዲሶች ሰብስክራይብ፣ ነባሮች ደግሞ ላይክ እንደው ሐሳብ አስተያየታችሁን በኮሜንት ላይ እየጻፋችሁ ይህንን አካውንታችንን እንድታሳድጉ በትህትና እየጠየቅን የዛሬው ቪዲዮ ምን ይመስላል የሚለውን አብረን እንስቃለን። ስቃለን አስተያየት የሚሰጠውን እንሰጣለን፣ የሚሰደበውን እንሰድባለን፣ የሚሳቀውን እንስቃለን፣ የሚለቀሰውን እናለቅሳለን። ቀጥታ ከኛ ጋር እስከ መጨረሻ ድረስ ይሄው እንደምለው እንግዲህ የሰውነት ቢልዲንግ ላይ የምመለከት ነው። እስከ ሰውነታችንን እንዴት እናሳድጋለን በሚለው ነው። ቀጥታ እስከ በ60 ፍሬ ሰፕሊመንት ልትውጡ። እሺ ሌትስ ጎ። ማታ አንድ እየወሰድ ሰውነትን መቀየር ትችላለህ። ለማዘር ከተስዋስቀመጠው ቁጥር ደውልልን። እኛ ደግሞ ያለበት ድረስ ፍሬ ታብሌት የምትውጡት ለሰውነት ቢልዲንግ እንደዚህ የሚመጣ ሰውነት ምን ያደርጋል? ብዙ ደግሞ ሳይድ ኢፌክት እንዳለ እወቁ እንጂ አሁን 60 ፍሬ ሰፕሊመንት ተጠቅመን ሰውነታችንን ቢልድ አደረግነው። ዛሬ ለቲክቶክ መሸቀያ ወይም ሶሻል ሚዲያ እንነቃቃለን፣ ግን ነገ በጎኑም ስንት ነገር አለ ምለውን እስኪ አስቡ። መጥፎ ነው። እኔ እነን ነገር ተጠቃሚዎች ብትተው በጊዜ ብቻ ገብታችሁ 1 እና 2 ሰዓት ዳምፔላችሁን እንዲው ወይታችሁን ጠቅጠቅ አድርጋችሁ ጁሳችሁን እዛ ላይ ለጥ ካደረጋችሁ አሪፍ ነው። በቃ በርግጥ እኔ አሁን አንድ የሚጠቀመው ነገር አለ። ይሄው ሞሪንጋ ይጠቀማለሁ። ሞሪንጋ በጣም አሪፍ ነው። ሞሪንጋ ብዙ ንጥረ ነገር ስላለ ሞሪንጋን ብትጠቀሙ ብዬ እኔ እመክራለሁ እንጂ ሰፕሊመንት የሚባለው ነገር እንድትጠቀሙ እኔ አልመክርም። ብዙ ሳይድ ኢፌክት አለው። እንዲው አሁን ይሄ ታዋቂ የሆነ ሰውዬ ዛሬ በዊንቸር ሜዳውንም እንደ አብነት ማየት እንችላለን። ብቻ እሺ ጥሩ ነው። ጥሩ አስተያየት ነው። እሺ ጥሩ። ሁለተኛው የፀጉሩ ሁኔታ ነው። እኔ ጭንቅላት እንዴት እንደሆነ አልገባኝም። ይሄን ነገር ተው ባክሽ። እኔ እቺ ልጅ የምትመቸኝ በቃ እኔ መዳብ ስለፈልገው ፀጉርሽን እንጂ መላጣሽ ነው። እባክሽ እኔ ፍቅር እንደዛ እንዳታረጊ። ራሷ ነች። ነገርኩሽ እኮ ሴትዮ ለምን ማስዩ እኮ ባዝሊን የጠገበቀኝ መስለሽ ሰከሬ ስገባ ያወለቀኝ እጄን ወለም ታገጥሙታል። ፀጉርሽን አብቂው በቃ። ማንን ብለሽ ነው የምታስቢው? ሰይፉ ፋንታው ነሽ እንዴ አንቺ መላጣ? አብቂው። ሰይፉ ፋንታው ነናለም ጭኑ ማሄር ልግዛልሽ። ኧረ ተው ሰዎች፣ ኧረ ተው አታስቁን። ኦ ማይ ጋድ አሜዚንግ። ቀጤ በጣም አሪፍ፣ እጅግ በጣም አሪፍ ስራ ነው። በዋይት አንገቱ የተቀነጨውን ሰውን እስኪ ምን እንደምል እንየው። ኦኬ እንግዲህ ምን ሆነ ወንድማችን ስትሉ ለወንድማችሁ ይኸው አንገቱና ለቱ የሚወጥ ሰው አንድ ነው። ታርፋል። እግዚአብሔር ይመስገን። ተነስቼ ድጋሚ ቻሌንጅ ሰራለሁ እያለ ነው። አዘበሉት፣ አበረታቱት። ጎበዝ ልጅ ታበረ አንድ ማለት ቢሞት ነፍስ ማር ይባላል። ይሄ ነገር ብዙ አታውም። ስለዚህ ሚሪንዳ ነው እንደዚህ እያለ ነው። ቀረብ አድርጋችሁ ሁላችሁ ሚሪንዳ ተጠቀሙ። አይዞህ ጃመካይንቶ ይበላል አንጉቶ አሉ አያቴ። አንተማ ምን በባጃጅ መካይንተ ይሄው ቁጭ ብለ ሚሪንዳይን እየጠጣህ በቃ እንደ ወላድ ቁጭ በል አንተ። በቃ ከዚህ በኋላ ቻሌንጅ አይመለከትም። እንደው ያንተ ቻሌንጅ ለሌሎችም ትምህርት ይሆናል የሚለውን እኔ ይተማመናለሁ። ኦኬ ኢትስ ጉድ ዋት ውጭ ሀገር ስትመጣ የሚታረገው አቀባበል ቢ ላይክ ይላል። ፍቅረኛዬ ከውጭ ልመጣ ነው። ጸዳ ያለ አበባ ስጠኝ ወንድም። ይሄማ አይሆንም። ትቸኩላለህ። አዲስ ልትራለህ። አረ በፍጹም ለፍቅረኛዬ አዲስ አበባ ነው የሚገባው። 30 ደቂቃ አለ። አሪፍ አድርገህ ስራልኝ እሺ። በጣም ናፍቃታል መሰለኝ። ደግሞ በጣም አምሮብሃል። አምሮብኛል አይደል? ምን ነው አስቀየምኩ እንዴ? አረ ጉጉት ነው እንዴ? ፊቱ እኮ ጉጉት ነው። ፍቅረኛን ለማግኘት የሚያስብ ሰው አሁን ሁላችንም እንደዚህ ልከን ነው ያለ ነው። ያው መቀበል ላይ ጉጉቱ ከባድ ነው። በርግጥ ከምንም ይበልጣል። እኔም አውቃለሁ። አልፈለኩም። እስካሁን በአካል ተቃቅፈን ታይተናናል። ታውቃለህ፣ ታመቼባታለሁ። አትመጣም፣ አይገናኙም። ሌላ ወዳት ተዋዋለች ብለውኛል። ሊያጣሉም ብዙ ሞክረዋል። ብዙ ተፈትነናል። እሷ ግን እኔም ብላ እየመጣች ነው። ደግሞ ለካ ሶሻል ሚዲያ ለሁሉም ቁም ነገር ላይ የዋለ ነው ማለት ነው። ለኔ ብቻ መስሎኝ ነበር። ለካ ህዝብ ሁሉ በሶሻል ሚዲያ አሁን ከሶሻል ሚዲያ መካከል ድሮ የሚሰደበው ፌስቡክ ነበር። ቁም ነገር አገኘ ማለት ነው። ኦኬ ኩላ ገባት። አሁንማ አልፏል። የምን መቆዘም ነው?
ተነስ እንጂ መታለች እኮ። አመሰግናለሁ ወንድሜ። ወንድም መግቢያው ቤት በኩል ይሆን? ይኸው በዚች ጋር እንደዚህ። ሰላም ዋል ወንድሜ። ይነሽ ህይወቴን ይዘራሽ በመሞት መካከል ወይኔ ወንድሜ፣ ወይኔ ወንድሜ ተነስ እንዳትጨፍን አይና ድርስ በለው በቃ። በእርግጥ አንድ ነገር ስትጓጓም መፍራት አለብህ። በህይወቴ ላይ የሚያጓጓ ነገሮች ሁሉ ዘላለም ካንተ ጋር ነዋሪ ስለሆኑ ዛሬ ቶሎ ላግኝ ብለህ አትቸኩል። ትርፉ ምን እንደሆነ ታያለህ። በጣም ምርጥ ነው። ቀጥሉበት። ይመቻችሁ። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይሄንን ይመስላል። ፈታ ዘና እንዳላችሁ ምንም አልጠራጠርም። 100% ፉል ነው። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ የእናንተ ኮሜንት እኛን ስለሚያበረታታ ስለምታደርጉ ሁሉ ልባዊ ምስጋና እያቀረብን ቀጣይ ደግሞ ባሪው ቪዲዮ እስከምንመጣ ድረስ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ቻው